ተናደ ተንዶ አረ ተናደብን ሲሉ ጭቃ አይደለ ከጭቃ ውስጥ አውጥተን አስተካክለን ልንከተው ስንል ሙቀቱ አለ። ከዛ ስንጠርገው እንቅስቃሴ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። እንግዲህ ትንሽ ቆይታ በኋላ በአዲስ ቪዲዮ ብቅ ብያለሁኝ። እንግዲህ የዛሬ ቪዲዮአችን ከርዕሱ እንዳያችሁት በጣም የሚገርም የጀናዛ አጣቢው ገጠመኝና ሱብሃንአላህ በጣም የሚገርም አላህ ያው ቀናቸው አልደረሰም ሲል ሱብሃንአላህ በዚህ መልኩ የሰው ልጅ በጣም ነው የሚገርመው። ብቻ ያው ሁላችሁም ከቪዲዮው ብዙ ነገር አይታችሁ ትረዳላችሁ ብዬ አስባለሁ። በጣም ስለገረመኝ እስኪ ሸር ላደርገው በሚል ነው ይዤላችሁ የመጣሁት። ምንድን ነው ጀናዛ አጣቢው የገጠመው የሚለውን አብራችሁኝ እስከ ቪዲዮ መጨረሻ በመቆየት አብረን የምናይ ይሆናል። ወደ ቪዲዮ የሰፈር ሰው እንደዚህ ቀብረን ልንወጣ ስንል ክረምት ነበረ። ለዱ ተናደ አምጥቼ እኔ ብዙ ጊዜ ጀናዛ ላይ ትንፋሽ እሰጣለሁ። በጣም የሚያጅበኝ ነገር ብዙ ሰው ግን ይከለክለኛል። ትንፋሽ ሰተነው ደም አለ ምን አለ ትንፋሽ ሰተነው ሰውየው አሁን ድረስ አሜሪካኑ ነው። አሁን ሚና በጎ አድራጎት የሚባለው ነገር ያገለገለልኝ ይኖራል። በቃ ለዱ ተናደ የኮልፌ እንዳውኑ አይደለም የሚቆፈረውና በፊት አጭር ነው። እዚች ጋር ነው 1 ሜትር ከምናምን ነገር ነው የሚቆፈረው። ተናደ ተንዶ አረ ተናደብን ሲሉ ጭቃ አይደለ ከጭቃ ውስጥ አውጥተን አስተካክለን ልንከተው ስንል ሙቀቱ አለ። ከዛ ስንጠርገው እንቅስቃሴ አለ። የልብ ኬዝ ልጅ ቆም የምትለዋለች። ከዛ እኔ አፍኜ እፍ ብለነው ትንፋሽ ሰተነው ያው እስካሁን አሜሪካን ያለው እየኖረ ነው ማለት ነው። እንግዲህ እንዳያችሁት ከጀናዛ አጣቢው ጋር የነበረው ቆይታ በትንሹ ይሄ ነው። ሱብሃንአላህ በጣም ነው የሚገርመው። የሰው ልጅ ሞቶ ያው ቀብር ገብቶ ማለት ሱብሃንአላህ ብቻ ያው የኛ ህይወት በምንም ነገር ቢሆን አላህ ከቀደረው ውጭ እንደማይሆንና ከቀናችን በምንም ነገር እንደማናልፍና ቀናችን ካልደረሰ ደግሞ ምንም ነገር ቢፈጠር አላህ በትንሽ ነገርም እንደሚያተርፈን ነው የተማርኩት። እናንተም ደግሞ ብዙ ነገር ትማሩበታላችሁ ብዬ አስባለሁኝ። እና በጣም ነው የሚገርመው። ሱብሃንአላህ አስቡት እንግዲህ የሰው ልጅ ሞቶ ተብሎ ቤተሰብ ብዙ ነገር ተለቅሶ ተሸኝቶ አስቡት ተቀብሮ ሲነሳ ወደ ቤት ሲመለስ ያለው ስሜት ሱብሃንአላህ ያ ረብ በጣም ነው የሚገርመው። በጣም ነው የሚደንቀው። ማለት የሞቱት ዘመዶቻችን እንደዚህ ተፈጥሮ ተመልሰው ቢሆን ብዬ ተመኘሁኝና ያው የአላህ ቀድርና የአላህ ቀዳና ቀድር እንቀበላለን። በእርግጥ ግን ያው ገጠመኙና ነገሮች ስታያቸው ብዙ ነገር ትመኛላችሁና አላህ የሞቱትን ለጀነት ይበላቸው፣ ያሉትን አፊያን ከሀያት ጋር ያደርግልን ያ ረብ። እና በጣም ነው የሚገርመው። ሱብሃንአላህ ብቻ በጣም ገርሞኛ። እናንተም ደግሞ ያው ትጠቀሙበታላችሁ ብዬ ሸር አድርጌላችኋለሁኝ። እስኪ ደግሞ በትንሹ አንዳንድ ነገር ይለናል። አብራችሁን ቆዩ። እንግዲህ የዛሬ ቪዲዮ በጣም የሚገርም በጣም የሚደንቅ ቪዲዮ ነው ብዬ አስባለሁ። እናንተም ያው
ቪዲዮውን እስከ መጨረሻው እያያችሁ እንግዲህ ያው የጀናዛ አጣቢው ገጠመኞች ሱብሃንአላህ በጣም የሚያስገርሙና በጣም የሚደንቁ የሰው ልጅ በቀኑ እንጂ ያለ ቀኑ እንደማይሞትና ቀኑ ካልደረሰ ደግሞ በትንሽ ሰበብም ቢሆን እንግዲህ የሰው ልጅ ሞተ ተብሎ ተቀብሮ ማለት ተቀበረ ማለት በቃ አለቀ ማለት ነውና ሱብሃንአላህ አላህ ያው ቀንህ አልደረሰም ሲለው በዚች አጋጣሚ አድርጎ በዚህ ስበብ አድርጎ ይሄ ልጅ እንግዲህ ከዛ ሁሉ ነገር ተርፎ አሁን ላይ ያው በህይወት ኑሮ ብዙ በጎ አድራጎችን እያደረገ ይገኛል ይለናል። በጣም ነው የሚገርመው። እናንተም ብዙ ነገር እንዳገኛችሁበት እንደተገረማችሁበት ተስፋ አደርጋለሁኝ። እስኪ እንግዲህ ምን ላይ ነው የሚለውን ደግሞ ቀጣይ እናያለን። አብራችሁን ቆዩ። አሁን ሚና በጎ አድራጎት የተለያየ ነገር እያደረገልን ነውና በዚህ አጋጣሚ እሱም አላህ ያመስግን፣ እኛም አላህ እናመሰግና። በሱ ሰበብ ብዙ ወንድሞቻችን ብዙ እህቶቻችን እየተረዱ ስለሆነ በሚና በጎ አድራጎት እኛንም አላህንም እናመሰግናለን። እኛም ብናልፍ ወደ አያታችን ስማችን አለና ኢንሻአላህ ስማችን ይቀጥላል ማለት ነው። እኛውን ስላልታመምን ምናልባት ጀናዛ ብቻ እያየን ነው። ለምሳሌ ይሄ አይበላም እንዴ ምናምን ምንለው ጀናዛ አለ እኮ ሰውነቱን ትንኖ ምናምን አለ። ይሄ አይብልነቱን ምንተውና ብዙ ጊዜ የታመመ ሰው ምንም አይነት አኽባር አይሰማም። ከቴክኖሎጂ ከስልኩ ቲቪ ነው የሚያየው፣ የእስላማዊ ቻናል ምናምን ነው የሚያየው። እነሱ ያለውን ነገር በብዛት ኸይር ነገር ቢያዩ ብዙ ወንድሞቻችን አሉ ቤት ውስጥ የተኙት። አላህ ያርጋቸው። እንደዚህ ጠንክሮ ቢያስተምሩልን በጣም ደስ ይለናል ማለት ነው። እነሱም አላህን የሚያመሰግኑ ብዙ ወንድሞች አሉ። እንዲህ ሚዲያ ላይ ራሱ የማይቀርቡ ወንድሞች አሉ። ሂደን ሰደቃ የምናደርግላቸው ግን ሁሌ አላህን የሚያመሰግኑ ወንድሞች አሉና እንግዲህ በየቤቱ የታመመበት አለና ሁሉንም አላህ ይማርልን ነው። በዚህ አጋጣሚ እስኪ ስንቶቻችንን ከሰል አፍኖ እንደሚገል የምናውቀውና በዚህ አጋጣሚ ያው ለሁላችንም ትምህርት ነው ብዬ አስባለሁኝ። ከሰል ቤት ውስጥ አቀጣጥለን ማስቀመጥ የለብንም። ጭሱ እስከሚወጣ ይሄ የሚወጣው ጢስ ነገር አለ አይደለ? ከሰል ሲቀጣጠል እሱ እስከሚጠፋ ድረስ ውጭ ላይ ማድረጋችን እንዳንረሳ። ሱብሃንአላህ ብዙ እንግዲህ ሰምታችሁ ሊሆን ይችላል። ብዙ ገጠመኞች አሉ። በተለይ ሀገራችን ብዙ ጊዜ ቤት ከሰል አቀጣጥለን እናስቀምጣለን። ቤት ማታ ማታ እንዘጋለን እና በዛ አጋጣሚ ለሁላችንም ትምህርት ነው። እንጠንቀቅ እላለሁኝ። ማያውቁ ይኖራሉና ሁላችንም ኢንሻአላህ ያው አላህ ካለ ውጭ አይፈጠርም። በእርግጥ ግን ደግሞ ሰበቡን ማድረስ እንዳንረሳ እላለሁኝ። ያው እንደተናገረው እንግዲህ ያው ዱዓ ለማድረግ ቁጭ ብለው ከሰል አቀጣጥለው ያው አፍኖ እንደገደላቸው ነውና ኢንሻአላህ ሁላችንም እንጠንቀቅ እላለሁኝ። በቤት ውስጥ ዱዓ ሲያደርጉ ጭሳ ከሰል ምናምን አድርገው አፍነውታል። በዛው ወደ አኺራ ሄዱ ማለት ነው። አይ በልጃቸው ጭንቀት የውጭ ጭንቀት የሚከብደው እዚህ ለአንተ እዚህ ጋር ላለው አይደለም፣ ውጭም ላለው ሰው ይከብዳል ማለት ነው። ይሄ ልጅ እናትና አባቱን አጣ ማለት ነው። የፈለገ ዱንያ ቢኖረው ራሱ ማንን ነው የሚካድመው? እዚሁ ነው እናትና አባቱን ያላመሰገን እዛው ነው ሊያመሰግን ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላለኝ። በጣም ገራሚና በጣም የሚደንቅ ቪዲዮ ነው ብዬ አስባለሁኝ። ሁላችሁም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ላይክ አድርጉ። እንግዲህ በጣም የሚገርም ነው። እንግዲህ ከጀናዛ አጣቢው ጋር የነበረን ቆይታ በትንሹ ይህንን ይመስል ነበረ። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። አላህ ሀገራችን ሰላም ያደርግልን። ለወገኖቻችንም ለሀገራችንም ለሕዝባችንም ሰላምን፣ ፍቅርን፣ አንድነትን የሚመጣበት አላህ ያድርገን ያ ረብ። ዱንያ አኺራችንም አላህ ያሳምርልን እያልኩኝ የዛሬ ቪዲዮ ይሄንን ይመስላል። ሁላችሁም አዲሶች ላይክ እና ሰብስክራይብ በማድረግ
ሀዋሀዊ ዩቱብን ይቀላቀሉ ነባሮች ደግሞ አበረታቱኝ ማለት ነው። አብራችሁ ስለቆያችሁ በድጋሚ ከልብ አመሰግናለሁኝ። ኢንሻአላህ በድጋሚ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀናዛውን ይዘመታ ወንድም አለ ታለ ይጠበቅ ስትባል ወንድም ከእህቱ ጋር በቤት ጉዳይ ያው 2 ሜትር የማይሆን 1 ሜትር ከምናምን የማይሆን ለድ ውስጥ ነው እየገባን ያለ ነው። እቺን እንኳን ማስተንተን ትተው አላህ ማመስገን እዛው መታረቅ ሲችሉ ሰው ሲጣላ ሶስተኛ ሰው ሳይገባ ቤተሰቡ ነው መታረቅ እየቻሉ ከሞተ በኋላ ቀብሬ ላይ ማልደርስም የሚል ሰው አለ። እሱን ጎትተን አምጥተን ግንባር አስመን ምን ሄዶ ማለት ነው። እኛ ራሱ እንጨነቃለን። እዚህ ጋር ወይኔ 5 ዓመት ወይኔ 6 ዓመት ልጅ ይሆናል ወይን ደግሞ ባለቤቱ ትሆናለች ተጣልቶ በመሃል ሚስቱ ሙታ ወይም ባሏ ሙቶ ያጋጥመናልና ሁሌ አላህን ማመስገን በሰላታችን እንጠነከር እና እስቲቃማ ደግሞ አላህ በደንብ እንዲሰጠን አላህ ምንምን